ጀማዎች እንዴት ናችሁ? ተመልሰናል እና ዛሬ ደግሞ ያው ቃላችንን በመጠበቅ ከእግዚአብሔር ጋር ያንን ፈንድድ አካውንት ፓስ አድርገናል ማለት ነው። ሚኒመም ትሬዲንግ ዴይ ብቻ ነው የሚቀረን። እሱንም 1 ሚኒት ሆልድ አድርገን ፈንድድ አካውንት ሴኪዩር እናደርጋለን ማለት ነው። እሺ የዊክሊ ትሬድ ሪካፕ እናድርግ ማለት ነው። መንዴ ላይ አካውንቴ ፓስ የሚደረገው ፌዝ 1 ነበር። መንዴ ላይ ፌዝ 1 ነበርኩ። ፓስ የሚደረገው 100 ላይ ነበረ እና እኔ ነበርኩ የዛን ጊዜ 62 ነው ምናምን 70 ነበርኩ 62 ወረድኩ። ከዛም በኋላ እቺን ረን ባይ ብዬው ነበረ ባይ አልኩትና በቃ ሾቀ ሌሊቱን። ያኔ ዩኬ ፌቨር ጋር ፊል ሲያደርግ መሰለኝ ፊል በኋላ ሮጠ ማለት ነው። በቃ ጠዋት ስነሳ 95 ሆኜ ነበረ። 6 ላይ ነው የዘጋሁት እዚህ ጋር በአጠቃላይ 30 ነበር የሰራው 34 ነው ቲውስዴይ ስንሄድ ስቶፕ አውት ተደርገን አንድ ትሬድ ወስደን በጣም አኪሙሌት ሲያደርግ ነበር። እዚህ ጋር እንደምታዩት ስፖርት ተደርገን ግን 5 ሚኒት ልንሄድና ቼክ ያደርጋል። እሺ ችግር የገባነው ለማ ኒውዮርክ ነበረ 1 2 3 በላን $10 ነበር አጠቃላይ 1 2 2 ነበር። እንደውም ላይክ አሁን 3 ሲሆን 15 ማለት ነው። ሪስክ ማድረግ 5 ነው እና 10 ላይ እዚህ አካባቢ ምናምን ነበር ስማሽ አድርገው ራኬቱን ያደረገውን አረገ። ከዛም በኋላ ላይክ እዚህ ነው በዚህ ጊዜ ነው ላይክ ትሬደሮች ፈተሙት ብዬ ማስበው። ሐሙስ ዕለት ትሬድ ወስጄ ነበር። በጣም አኪሙሌት ወደ ላይ ጭራሽ ደግሞ እሱ እንደዚህ ያደረገው መሰለኝ ድራማ እየሰራ ነበር። ያኔ ያው ዱራውን እስገባት ፌዝ 2 ማለት በዚህ ትሬድ ፌዝ 1 አለ። ከዛም ፌዝ 2 ላይ በእነዚህ ቪዲዮዎች ገባንና ላይክ አንድ ከባድ ቀን ነው ፈልገው ኢንትሪ አድርጌ ፓስ አድርገዋለሁ ምናምን እያለ በለው በለው ያኔ መቼ ዕለት ነበር? ዓርብ ዕለት ነው ሐሙስ ዕለት ነው። እሺ በኋላ ደግሞ ሄድን ነው ጀምረው አናሊሲስ እኛ ፊልተር ኮንተር እዚህ ነው ፊልም አደጋ ነበር ዲቴክስ ያደርግ ነበር። ዴይሊ ፊልም አለ የፒጂ ማለት ነው። ስለዚህ ፊል አደረገ በጣም አለበት ሪያክት አደረገች። ስለዚህ ፊል አድርጎ ሪያክሽን እያየ ነበር። ኢኒዌይስ ከዛም በኋላ እዚህ ጋር ስንመለስ በጣም ከባድ ሪስክ ነበር። ላይክ አሁን በዛ ሰዓት
በጣም ውስብስብ ነገር ውስጥ ነበር። ምክንያቱም ሃፍዌይ ቱ ብሎይንግ አካውንት ነበርኩ እና ሪስክ ማኔጅመንት በጣም ማስተካከል አለብኝ። አሁን ኒውዮርክ ነው ትሬድ ያደረግነው ጭቃ ፌቨሪ ካፕ ነበረች ፊል አደረገው ከስንት ነው ከ17 ተፈጠረ ፊል አደረገው። ከዛ በትንሽ አክል የተደረገ እስከ ከ28 ኒውትሪሽን የሚጀምር ተኩል ላይ ነው። ከ28 እዚህ ጋር ባይ አልኩ ስትሬት አፕ ባይ ከዛም በኋላ ሪትሬስመንት ባይ ከዛ ሁለት ትሬድ ነበረ 127 በጣም ጥሩ በጣም ጥሩ ትሬድ ፌስቱን ፓስ አድርገን ሚኒመም ትሬዲንግ ዴይስ ብቻ ነገረን ማለት ነው። እዚህ አርበት ምን ትሬድ አለ ምን ቻርት ጋር አየሁ ላይ በጣም እናውቃለን ነገር ስለ ጋሚ አሁን እኛውን ትሬድ ያደረግነው እኛው ፌቫሊ ጋፕ ነው። ያው ፌቫሊ ጋፕ ፊልመንቴዎችን ከዚህ ነበር ሪያክት ያደርገው። አሁን ግን ሌላ ፌቫሊ ጋፕ ውስጥ ነው። ስቲል ያጋፕ ዞን ውስጥ ነው። ከዛም በኋላ ኢኩሊብሪየም ዘረጋ 50% በታች ነው። ግን አሁን ነው ከታችን ፌቫሊ ጋፖች አሉ። የትኛው እንደሚያደርግ እናውቃለን። ከባድ ጥርጣሬ ብቻ ግን እንትን እናደርጋለን ያለብን ግን ሳስበው ያው ስዊንግ ሎ ስዊንግ ሃይ እችኛ ፌቫሊ ጋፕ ጋር ሪትሬስ የሚያደርግ ይመስለኛል ሳስበው እስቲ ዊክሊ ሌርና ይሄ ጥሩ ይመስለኛል። ይሄ ሴታፕ በጣም ጥሩ ይመስለኛል። በጣም መርስ ያለ ስለዚህ ዋንዴ ዴሊ ላይ እንሂድና እሺ ኢኩሊብሪየም ደግሞ ስላየነው በቃ ከዚች ላይ በታች ከኢኩሊብሪየም በታች ያለው ፌቫሊ ጋፕ ቤዚክሊ ሪትሬስ ያደርጋል ኖርማሊ ማለት ነው። ጎልድ ከዛ ማለት ኮንቲኒው ፑሽ ሃየር ኮንቲኒውስ ቱ ፑሽ ሃየር እንግሊዝኛ አሁን ጎልድ እችን ላይን ላይ ብሬክ ሲያደርገው ፉሊ ማለት ነው ቦዲ ስዊፕ ሲያደርገው አይደለም ብሬክ ሲያደርገው ግን ላይክ ያን ያክል ርቀት የለውም። እችኛዋ ሴታፕ እንጠብቃታለን በቴክስት ላይክ አሳማኝ የሆነ ላይክ ፌቫሊ ጋፕ ምናምን ካለው ይሄ ቤሪሽ ሙቭመንት እሱን ትሬድ እናደርጋለን። ግን በጣም ትንጥዬ ነው ሪስክ የምናደርገው ማለት ነው። ኦን አደር ሳይድ ደግሞ ይሄኛውን ፊል አድርጎ በከባዱ ሪያክት ካደረግልን ሜቢ ዴስ ዋን ላይክ የኛ ከኢኩሊብሪየም በታች ያለ ስለሆነ ችግር የለም። እኛው ነው እንጠብቀው። እስቲ ዋን አልተነካም ማለት ነው። እቺንማ ፊል አድርጋል ማለት እቺን ቤዚክሊ ላይክ ሆፕፉሊ እቺ ይሄንን መቼ ነበር ላይክ ማርች 25 ነበር ያስቀመጥኩት ብዬ ሴታፕ
ፊል ሳያደርገው ይሄዳል። ግን አሁን ሆፕፉሊ እንደሚያደርገው ተስፋ አደርጋለሁ እና ሆፕፉሊ ቅርብ ነው እቺን ፊልም ያደርግ ይመስለኛል አሰበው ማለት ነው። ኤኒዌይስ ጋይስ በቃ እዚች ነበረ ፌስቱን ውዴት ፋት አድርገን ማክስ በጣም ያለ ነገራችን ላይ እዛ ነው እንዲህ ድራማ ሊፍት እንደናንተ እንዳልስባችሁ እሱም ፍል ኤኒዌይስ በቃ ለካ ጋይስ ለዚህ ነበረ ሰርቲፋይድ የሆንን ፎሬክስ ትሬደሮች ሆነናል ማለት ነው። ይህ የምለው በኩራትና ከእግዚአብሔር ጋር ነው። ምክንያቱም እግዚአብሔር ከኛ ጋር ባይሆን ኖሮ ይህን ነገር አናሳካውም ነበር። ያኔ 11 ሰዓት ባነሳ ኖሮ አሁን አናሳካም ነበር። ግን እስቲ አሁን ስንት ሰዓት ነው? ከ42 11 ሰዓት ከ40 ተኝታችኋል እኮ እያዳሜ እንቅልፋ ነው። ግን 11 ሰዓት ባልነሳ ኖሮ አላገኘሁም ነበር። ለዛ ነው ሁሉም ነገር ለበጎ ነው የሚባለው እና ዝም ብላችሁ ምን በሰራችሁ ቁጥር እግዚአብሔር ይጨምርላችኋል፣ እግዚአብሔር ይሸልማችኋል። ፈጣሪ ማለት ነው። እኔ እኮ ራንደምሊ እኮ 11 ሰዓት መነሳት የጀመርኩት ለኮንቴንቴ ብዬ ሰዓት አይተርፈኝም። ለኮንቴንቴ ብዬ 11 ሰዓት በተነሳሁት 4 ፈንድር አካውንት ሸለም ሚስጥር ወጣ እና ጋይስ ላይ ኪፕ ፑሺንግ ይህ ተስፋ የሚያስቆርጥ ነገር አይደለም። ላይክ ሉዚንግ ስትሪክ ኖራችሁና ላይክ 80% ዊን ሬት ሁላ ኖሯችሁ ሉዚንግ ስትሪክ ካላችሁ ድብርብር ነው ያችሁ። ላይክ ከ100% 20%ቱን ሉዝ አድርጋችሁ አይደለ 80%ቱን ዊን ያደረጋችሁት 20%ቱን እኮ ስትሪክ ውስጥ ናችሁ። በቃ አታካብድ እንዴ ሪስክ ማኔጅመንት እስካለ ድረስ ምንድነው አንተ እና በቃ ላይፍ ኢዝ ጉድ ላይፍ ኢዝ ጉድ። ግን እስቲ አሁን እኮ እናያለን እግዚአብሔር ጋር አሁን ማለት ጎልድ ግን በስማ በጣም ከባድ ሰው እየሆነ መጥቷል። አታዩትም እንደሚያደርግ ያደርግና ወረደ ማለት ነው። ትንሽ ያው ማነው ድራማ እንደተደፈቀረልን ድራማ ያደርግ በቃ ዝም ብሎ ከላይክ ከእንትን በኋላ ትክክል አይደለም። ከላይክ ኤፕሪ ከገባ በኋላ እስካሁን ለእኔ ትክክል አይደለም ነው ካንሰል ነው። እሺ ኤኒዌይስ የጎልድን ድራማን ተውና ምንም እኔ ያደረኩት ነገር እናንተ አያገታችሁም። ከእናንተ የምታደርጉት ደግሞ በራሳችሁ መንገድ ነው። የራሳችሁ መንገድ ደግሞ ራሳችሁ ናችሁ የምትሰሩት። አታውቁትም ግን ሰሩታላችሁ። ኢቬንቹዋሊ ካለፈ በኋላ ልክ ዞራችሁ ስታዩት መንገዱን ኦብቪየስሊ ሞስት ኦፍ ዘ ታይም ሃርድ ወርክ ካለበት፣ ኮንሲስተንሲ ካለበት፣ ዲሲፕሊን ካለበት በጣም የሚያምረው ትረስት ሚ ማን እኔ እኮ አላወራም ቤቴን አላወራም በኢየሱስ ስም። ኤኒዌይስ ጋይስ ለዚህ ነበረ። ከዚህ በኋላ ላይክ ፔይአውት ምናምን ካደረገ እስቲ ኦንሊ ጋር ነው ላይክ ኤክስክሉሲቭ የሆነ ቪዲዮዎችን የሚወዱት እና በተቻላችሁ አቅም ሼር እና ላይክ እና ኮሜንት ምናምን ወዘተ እያደረጋችሁ ምክንያቱም የተጎዳን ነው በነገራችን ላይ ኤለት ኦፍ ኤፈርት ፑቲን አድርገን 12 ሰው 4 ሰው ምናምን 23 ሰው ተመስገን ነው። እሱንም አናየበት። ኤኒዌይስ ሼር ምናምን እያደረጋችሁልኝ ጋይስ ምክንያቱም ያስፈልገኛል በጣም ያስፈልገኛል። ኤኒዌይስ ቻው፣ በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።